እኛ አሁን የምንደግፈው በአቋም ደረጃ የያዝነው ህብረ ብሔራዊ ፌዴራሊዝም እንጂ የብሔር ፌዴራሊዝም አይደለም። ይህ መስተካከል ስላለበት ነው። ይሄ በእንግሊዝኛ ሲገለጽ በጣም ጥሩ ትርጓሜ ያለው መልቲ ናሽናል ፌዴራሊዝም፣ አካታች የሆነ አቃፊ የሆነ የሚገለሉ የህብረተሰብ ክፍሎች የሌሉበት፣ ሁሉም በየደረጃው የሚሳተፉበት፣ በቡድን መብትና በግል መብት መካከል ሚዛን የሚጠበቅበት፣ የህዝብ የጋራ ማንነትና በኢትዮጵያዊ ማንነት መካከል ሚዛን የሚጠበቅበት፣ ህዝብ በየደረጃው ራሱን እያስተዳደረ ለኢትዮጵያ ደግሞ በጋራ የሚቆምበት፣ ለኢትዮጵያ ህልውናና ጥንካሬ ደግሞ በጋራ ዋጋ የሚከፍልበት፣ እንዲሁም አቃፊ፣ አሳታፊ፣ አካታችና ሁሉንም የህብረተሰብ ክፍል ሳያገል በጋራ ተጠቃሚ የሚያደርግ የፌዴራሊዝም አይነት ነው። በህብረ ብሔራዊ ፌዴራሊዝም ከኢትዮጵያ ውስጥ የሚገለል፣ የሚቀር፣ የሚገፋ፣ የማይሳተፍ አካል አይኖርም ማለት ነው። ይህ ነው ለኛ ህብረ ብሔራዊ ፌዴራሊዝም ማለት። በምሳሌ ለማሳየት ወንድሞቼ ካነሱት ኦሮሚያና ሀረሪ ማሳያ ትክክለኛ የህብረ ብሔራዊ ፌዴራሊዝም መተግበሪያ ናቸው። ትንሽ ብሎ የሚሰጋ እንዳይኖር፣ በቁጥር ትንሽ ነኝ በአቅም ትንሽ ነኝ ብሎ የሚሰጋ እንዳይኖር፣ በአቅም ግዙፍ ነኝ ብሎም ደግሞ የሚኩራራ እንዳይኖር፣ በጋራ በትብብር እንዲያድጉ የሁሉንም ጥያቄ አድሬስ ለማድረግ የተፈጠረ ህብረ ብሔራዊ ፌዴራሊዝም መተግበሩ ለኢትዮጵያ አንድነት ዋስትና ነው ብሎ ብልጽግና ያምናል። መልቲሊንጓል የመሆንንም ጉዳይ ብልጽግና በቀዳሚነት ፈርቀዳጅ ሆኖ 5 ቋንቋዎች የሀገሪቱ የፌዴራል ቋንቋ ሆነው ስራ ውስጥ እንዲገቡ ስራ ጀምሯል። መንግስት ማስተዳደርና የነበረን አስተዳደርና እሳቤ መቀየር ጊዜ ይወስዳል። አዎ ትክክል ነው፣ ጊዜ ይወስዳል። ለዛ ነው የወል ትርክት ግንባታ ላይ ከምሰራቸው ስራዎች የመጀመሪያውና ቀዳሚው አድርጌ እሰራለሁ።